for comprehensive coverage and insightful analysis. Stay informed with Blatta News. Don't miss a story. Subscribe now. ሰላም ጤና ይስጥልን ውድ የብላታ ኒውስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደ ሁሉ አዳዲስ በተለይም ከዚህ ከኢራን ወቅታዊ ሁኔታ ጋር ከመካከለኛው ምስራቅ ጉዳይ ጋር በተያያዘ አዳዲስ መረጃዎችን ወደ እናንተ ለማድረስ መጥተናል። በመካከለኛው ምስራቅ እንደሚታወቀው እየተቀጣጠለ ያለው መጠነ ሰፊ ጦርነት በአሳሳቢ ሁኔታ ዛሬም ተባብሶ ቀጥሏል። በኢራን በእስራኤልና በአሜሪካ መካከል ያለው ቀጥተኛ ግጭት ሶስተኛ ቀኑን ሲያስቆጥር ዓለምን የሚያሰጉ አዳዲስ ክስተቶችም እየተመዘገቡ ነው የሚገኙት። ምናልባትም ደግሞ ጦርነቱ አድማሱን እያሰፋ በተለያዩ የገልፍ ሀገራትና እንደዚሁም ደግሞ ሌሎች አዳዲስ ሀገራትን እያሳተፈ ነው የሚገኘው። ምናልባትም የአውሮፓ ሀገራትን እንደዚሁ አካል ሊያደርግ የሚችልበት ሁኔታ እንዳለም እየተነገረ ነው የሚገኘው። በዛሬ አጠር በሚለው ቆይታችን የሁለቱንም ወገኖች ወታደራዊ እንቅስቃሴዎች፣ የደረሱ ሰብአዊና ቁሳዊ ክሳራዎችን እንደዚሁም ደግሞ የዓለም መሪዎችን ጠንከር ያሉ መግለጫዎችን በዝርዝር ወደ እናንተ ይዘን ለመቅረብ ተዘጋጅተናል። ስለሆነም ታዲያ እንደተለመደው ሁሉ ያው እንድታዳመጡንና አብራችሁ እንድትቆዩ እንደዚሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደተለመደው ሁሉ በአክብሮት ጋበዝን። ወደ ጉዳዩ እናልፋለን። የጦርነቱን ወቅታዊ ሁኔታና የሰው ኃይል ኪሳራውን በተመለከተ በተወሰነ መልኩ ለማንሳት በአሜሪካና በእስራኤል ጥምረት እንደዚሁም ደግሞ በኢራን መካከል የሚካሄደው ግጭት ያው ወደ ከፋ ደረጃ ተሸጋግሯል። ቀደም ሲል እንደገለጽነው ሁሉ ኢራን ኦፕሬሽን ትሩ ፕሮሚስ 4 ወይም ደግሞ ኦፕሬሽን ትሩ ፕሮሚስ 4 የተሰኘ ያው ዘመቻን ጀምራ ጥቃቶችን እየፈጸመች ነው የምትገኘው። ከአሁን ቀደም በፈጸመቻቸው ጥቃቶች በተለይም በተለያዩ የገልፍ ሀገራት 6-7 በሚጠጉ የገልፍ ሀገራት ወታደራዊ ጥቃቶችን በተለይም የተለያዩ ሚሳኤሎችን መተኮሷ እንደዚሁም ደግሞ የድሮን ጥቃቶችን መፈጸሟ የሚታወስ ነው። በዚህ ኦፕሬሽን ትሩ ፕሮሚስ 4 ባለችው ዘመቻ ወይም ደግሞ ኦፕሬሽን ታዲያ 12ኛ ዙር ላይ መድረሷም ነው የተነገረው። ምናልባት ኢራን ይህንኑ ጥቃቷን ወይም ደግሞ የምትፈጽመውን የምትሰጠውን የአጸፋ ምላሽ እንደዚሁ አጠናክራ እንደምትቀጥልና ምናልባትም ጦርነቱ ተራዝሞ ሊቀጥል እንደሚችል እንደዚሁ ደጋግማ እያስታወቀች ነው የምትገኘው። በምንም አይነት መልኩ በሉዓላዊነቷ ላይ ለተቃጣው ሁሉ ምላሽ ሳትሰጥ የምትቆይበት የምትቦዝንበት ሁኔታ እንደማይኖርም ነው እያስታወቀች የምትገኘው። ነገር ግን ከሰሞኑ ያው ጀምሮ እየተካሄደ ባለው ጦርነት ታዲያ የደረሱ ጉዳቶች አሉ። በተለይም ደግሞ የአሜሪካ የመካከለኛው እዝ ሴንቲኮም ባወጣው መግለጫ በአውደ ውጊያ ላይ አንድ ተጨማሪ የአሜሪካ ወታደር ስለመገደሉ አረጋግጧል። ይህም ጦርነቱ ከተጀመረ አንስቶ የተገደሉ አሜሪካውያን ወታደሮች ቁጥር አድርሶታል። ምናልባት ወታደሮቹ በጦርነቱ ባላቸው ተሳትፎ በኢራን ጥቃት ሳይገደሉ እንዳልቀረም ነው እየተነገረ የሚገኘው። አንዳንዶች ቁጥሩን ከ7 በላይ ያደርሱታል። ነገር ግን ሴንቲኮም 4 ደርሷል ብሏል። በሌላ በኩል በኩዌት ሰማይ ላይ ባልታሰበ የእርስ በርስ ተኩስ ፍሬንድሊ ፋየር ነው ሴንቲኮም ያለው ምክንያት 3 የአሜሪካ F-15 ተዋጊ ጀቶች ተከስክሰዋል ተብሏል። ሴንቲኮም እንደገለጸው ከሆነ አብራሪዎቹ በህይወት ተርፈዋል። አደጋው የተከሰተው በቴክኒክ ወይም በግንኙነት ስህተት ነው እዙ ያለው። ነገር ግን አንዳንድ ሁኔታውን እየተከታተሉ ያሉ አካላት እንደሚሉት ከሆነ ምናልባትም የጦር ጀቶቹ በኢራን ጥቃት ሰለባ ሳይሆኑ እንዳልቀር ነው እየተናገሩ የሚገኙት። ያው ለማስተባበል ቢሞክርም እንኳን በጥቃቱ ምክንያት እንደዚሁ አደጋ ሳይገጥማቸው እንዳልቀረ ወይም ደግሞ ሳይጠቁ እንዳልቀረም ነው መረጃዎች እያሳዩ የሚገኙት። በኢራን በኩል በሌላ መንገድ ደግሞ የኢራን ቀይ ጨረቃ ማህበር ባወጣው መረጃ መሰረት የአሜሪካና የእስራኤል ጥምር ጦር ጥቃት በኢራን ውስጥ የ555 ሰዎችን ህይወት ቀጥፏል ብሏል። ምናልባት ከሰሞኑ ትናንት በትምህርት ቤት ላይ በተፈጸመ ጥቃት ታዳጊዎችን ጨምሮ በርካቶች መገደላቸው እንደዚሁ ብዙዎችን እንዳሳዘነና እንዳነጋገረ የሚታወቅ ነው። ታዲያ ይህ ጥቃት አሁንም መቀጠሉን ተከትሎ የጥቃቱ ሰለባ ወይም ደግሞ የሚሞቱ ሰዎች ቁጥር ከዚህም በላይ ሊያሻቅብ እንደሚችል በመሰረተ ልማት ላይ የሚደርሰው ጉዳትም እንደዚሁ ከፍ ሊል እንደሚችል እየተነገረ ይገኛል። የኢራን ወታደራዊ ስትራቴጂን በተመለከተ አንዳንድ መረጃዎችም እየወጡ ነው የሚገኙት። ኢራን ቀደም ሲል እንደተገለጸው ሁሉ ያው አሁንም በጦርነቱ እንደዚሁ ወገቧን ታጥቃ መዋጋቷን እንደምትቀጥልና የተቃጣባትን ጥቃት ለሱ በቂ የሆነ ተመጣጣኝ ጥቃትን ያጸፋ ምላሽ እንደምትሰጥ ማስታወቋ ለዚህም ደግሞ ከበድ ያለ ዝግጅት እንዳደረገች ደጋግማ ማስታወቋ ይታወሳል። ታዲያ ዛሬ የኢራን ከፍተኛ ወታደራዊ የሆኑ አንድ ጀነራል ጃባሪ የተባሉ ሰው
ኢራን እስካሁን የተጠቀመችው ወታደራዊ አቅም ይህ ነው የሚባል አይደለም፣ አነስተኛ ነው ብለዋል። እስካሁን 3000 የሚጠጉ የመጀመሪያና የሁለተኛው ትውልድ ሚሳኤሎችን እንደዚሁም ደግሞ 10,000 ገደማ ድሮኖችን ተኩሰናል ብለዋል ጄኔራሉ። በሚቀጥሉት ቀናት ደግሞ ከዚህ የበለጠ ምናልባትም አይታችሁት የማታውቁትን ጥቃት ነው የምናደርስባችሁ ነው እያሉ የሚገኙት እጅግ ዘመናዊ የሆኑ 3ኛና 4ኛ ትውልድ ሚሳኤሎችን ወደ ውጊያው እናስገባለን ሲሉ አስጠንቅቀዋል። ኢራን ምናልባት በዚህ ውጊያ ላይ ታዲያ አዳዲስ በተለይም ደግሞ ከአሁን ቀደም ተጠቅማቸው የማይታወቁ ተምዘግዛጊ ሚሳኤሎችንና ሌሎቹንም እንደዚሁ በተለይ በድሮን ረገድ ትታወቃለች። እሱን እንደምትጠቀም ጭምር ነው እየዛተች የምትገኘው። ጀነራሉ አክለውም ታዲያ አሜሪካ አውሮፕላኖቿን በተለይ የጦር ጀቶቿን ወደ ቆጵሮስ ማዛወሯን እናውቃለን ብለዋል። ቆጵሮስም ቢሆን ግን አይርቀንም ነው እያሉ የሚገኙት ጀነራሉ። ለዚህም ታዲያ የማያቋርጥ ሚሳኤልን በማዝነብ አሜሪካውያን ከዛም እንዲሸሹ ከቀጠናውም ጭምር እንዲወጡ እናደርጋለን ሲሉ ዝተዋል። ከዚሁ ከጦርነት ጋር በተያያዘ የሚነሳው ሌላኛው ጉዳይ የድርድር ጉዳይ ነው። ምናልባትም ወደ ስምምነት ሊመጡ ይችላሉ። ጦርነቱ ሊቆም የሚችልበት በጊዜያዊነት መላ የሚዘየርበት ሁኔታ ሊፈጠር ይችላል የሚሉ አስተያየቶች ከየአቅጣጫው እየተሰጡ ነው የሚገኘው። ነገር ግን አንድ ከፍተኛ የኢራን ባለስልጣን በተለይ የሴኩሪቲ አጠቃላይ ሱፕሪም የበላይ መሪ ሆነው የሚመሩት አሊ ላርጃኒ የተባሉ ከፍተኛ ባለስልጣን ታዲያ ኢራን ከአሜሪካ ጋር የምታደርገው ምንም አይነት ድርድር የለም ሲሉ ጠንከር ያለ አስተያየትን ሰጥተዋል። ያው ምናልባት አሜሪካ ከምታራምደው አቋምና በድርድር ከሚኖራት ተአማኒነት ጋር በተያያዘ ይህንኑ ስለማለታቸው ነው እየተነገረ የሚገኘው። ኢራን እንደ አሜሪካ ሳትሆን ለረጅም ጊዜ ጦርነት ራሷን አዘጋጅታለች ያሉት ላርጃኒ ቀደም ሲል የዎል ስትሪት ጆርናል ኢራን ከዋሽንግተን ጋር ለመነጋገር ጥረት እያደረገች ነው ብሎ ያሰራጨው መረጃ መሰረተ ቢስ መሆኑን ገልጿል። ምናልባት ሀገራቸው ለዚሁ ለረጅም ጊዜ ውጊያ መዘጋጀቷን ነው እየገለጹት። የቅርብ ጊዜ የ200 ዓመት ታሪክ ያለን ሀገር እኮ አይደለንም፣ ይልቁንም ከ6000 ዓመታት በላይ የዘለቀ ታሪክና ስልጣኔ ያለን ህዝቦች ነን። ጦርነት ምን እንደሆነ እናውቃለን፣ ለዛም ደግሞ ተዘጋጅተናልም ነው እያሉ የሚገኙት። ኢራን እንግዲህ ከሰሞኑ በተፈጸሙ ጥቃቶች የተገደሉባትን አመራሮች በአዳዲስ እየተካች ነው የምትገኘው። አዲስ የመከላከያ ሚኒስትር እንደዚሁ ስለመሾማቸው ተነግሯል። ፕሬዚዳንት መሱድ ፔዜሽኪያኒ ከዛ ባሻገር በሌሎች በተለይ በአያቶላ አሊ ኻሜኒ ምትክ አዲስ ሰውንም ለመተካት እንደዚሁ ጥረቶች እየተደረጉና ዛሬን ጨምሮ እስከ ነገ ባለው ሁኔታ ሊገለጽ እንደሚችልም እየተነገረ ነው የሚገኘው። ከሰሞኑ በአሜሪካና በኢራን መካከል ሲካሄዱ በነበሩ ድርድሮች ተሳታፊ የነበሩ አንድ ዲፕሎማት ታዲያ ከቀናት በፊት በድርድሩ ሁለቱ ሀገራት በመርህ ደረጃ ከስምምነት ደርሰው እንደነበር አስታውሷል። በተለይም ደግሞ ኢራን የኒውክሌር መርሃ ግብሯን በተመለከተ ጠንከር ያለ እርምጃ ለመውሰድና ምናልባትም ደግሞ መርሃ ግብሩን ምዕራባውያን በሚፈልጉት ለማቆም ምላሽ ለመስጠት ፍላጎት እንደነበራት ለዛም ተስማምተው እንደነበርና የቀረው ፊርማ ብቻ እንደነበር ጠቅሰዋል። ምናልባት ከመጨረሻው ስምምነት በኋላ ሲገናኙ ሊፈራረሙ እንደነበርም ነው ያነሱት። ነገር ግን ያ ከመሆኑ በፊት ያው ቅዳሜ ጠዋት በእስራኤል በተጀመረው ጥቃት ምክንያት ብዙ ነገሮች ተቀይረው አዲስ ጦርነት ሀገርሽቱ መካከለኛው ምስራቅ ኢራን እንደዚሁ ቀውስ ላይ ነው የሚገኙት። ጦርነቱም ተባብሶ ቀጥሏል ማለት ነው። ድርድር ይኖራል፣ ወደፊት የምናየው ነው የሚሆነው። ፕሬዚዳንት ዶናልድ ትራምፕ መግለጫን ሰጥተዋል። ፕሬዚዳንት ትራምፕ ለሲኤንኤን በሰጡት ቃለ ምልልስ አሜሪካ ገና ኃይለኛ ጥቃት ማድረስ እንዳልጀመረች ወይም ደግሞ ገና መቼ አጠቃናቸውና የሚል ምላሽን ሰጥተዋል። እስካሁን ጠንከር ያለ እርምጃ አልወሰድንም፣ ትልቁ ማዕበል ገና መች መጣና ይመጣላቸዋል፣ ያ ትልቅ ጥቃት በቅርቡ ይፈጸማል ሲሉ አስጠንቅቀዋል። ትራምፕ አክለውም ጦርነቱ ከ4 ሳምንታት በላይ እንደማይቆይና ምናልባትም እስከ 6 ሳምንታት ሊሄድ እንደሚችልና ወታደራዊ እቅዳቸው ከታሰበው ጊዜ ቀድሞ እየተከናወነ ስለመሆኑም ገልጿል። ከዚህ ጦርነት ጋር በተያያዘ እንግዲህ የጎረቤት ሀገራት በተለይም የባህረ ሰላጤውና ሳዑዲ አረቢያ እና ዩኤኢ እና ሌሎችም ሀገራት እነ ኳታር ጭምር እንደዚሁ ያው የተለያዩ ጥቃቶችን እያስተናገዱ መሆኑ ይታወሳል። ኢራን ወደ ሳዑዲ በተኮሰችው ያው ሚሳኤል የሳዑዲ አራምኮ ወይም ደግሞ ትልቁ የነዳጅ ተቋማቸው ስለመመታቱ በተለይ ራስ ታኑራ የተሰኘው ግዙፍ የነዳጅ ማጣሪያ በድሮን ጥቃት ስለመመታቱ ተሰምቷል። በሌላ በኩል ኳታር በጦርነቱ ውስጥ የተሳትፎ እያደረገች ስለመሆኑ እንደዚሁ አስታውቃለች። የኳታር መከላከያ ሚኒስቴር ከኢራን ተነስተው ሲበሩ የነበሩ 2 ሱ-24 ቦምብ ጣይ
አውሮፕላኖችን መቶ ስለመጣሉ ገልጿል። በተጨማሪም 7 ባሊስቲክ ሚሳኤሎችንና 5 ድሮኖችን ወደ ኢላማቸው ሳይደርሱ እንደዚሁ መክሸፋቸውን ወይም ደግሞ ተመተው መውደቃቸውን አረጋግጧል። መከላከያው እንግዲህ ይህ ምን ያክል እርግጠኛ ነው የሚለው እንደዚሁ ያው በተለያዩ አካላት እየተነሳ ጥያቄ እየተነሳበት ነው የሚገኘው። ዞሮ ዞሮ ግን አሁንም መካከለኛው ምስራቅ ላይ የተቀጣጠለው እሳት እንደዚሁ እንደተቀጣጠለ ቀጥሏል። ውድ ተመልካቾቻችን ቤተሰቦቻችን መካከለኛው ምስራቅ እየተካሄደ ያለው ይህ ግጭት በዓለም ፖለቲካና ኢኮኖሚ ላይ ከፍተኛ ተጽዕኖን እያሳደረ ነው የሚገኘው። እኛም አዳዲስ ያልናቸው መረጃዎች ወደ እናንተ አድርሰናል። እንደዚሁም ደግሞ አዳዲስ መረጃዎችን ስናገኝ በፍጥነት ለእናንተ ማድረሳችን የምንቀጥል ነው የሚሆነው። እንደተለመደው ሁሉ ሰብስክራይብ እንድታደርጉ እየጋበዝን በዚሁ ተሰናበትን። ሰናይ ጊዜ